መጀመሪያም ዋንትያን አንድ ጊዜ የምትለውን ሰምተናት እንመለስ። ይሄ ማለት መጀመሪያ ኢቢኤስ ቲቪ ላይ ስትቀርብ የተናገረችውን ንግግር ማለት ነው። ዋንትያ ሰላሙን እባላለሁ። ገብረ ጉራቻን የተወለድኩት እዛውም ነው ያደግኩት። አባቴ ብስኩት ቤት ነበረው መጀመሪያ ሳይወልደን በፊት። ከዛ በኋላ ብስኩት ቤቱን ትቶ ሹፍርና ገባ። መኪና ተገለበጠ፣ ሰው ሞተ። ከዛ ታሰረ። እናቴ እርጉዝ ነበረች። 3 ዓመት ታስሮ ወጣ። ከዛ ወልዳ ነበር። እሱ ሲመጣ ደግሞ ጥላን ጠፋች። እሱ ብቻውን እንጀራ ጋግሮ ምናምን አሳደገ። ከዛ እናቴ መጣችና ከሰሰችው። 2 ልጆች ወስዳ ሄደች። 3 ነን። እኔ አባቴ ጋር ቀረ። ሚስት አገባ። የእንጀራ እናቴ ጋር መኖር ጀመርኩ። ከዛ በኋላ እናቴ አታላኝ ለቀለብ ብላ ወሰደች። ለቀለብ ማለት እሱ የሚሰጣት ብር እንዲጨምርላት ለአንድ ልጅ ነበር የሚሰጣው። እኔ ደግሞ ስሄድ ለሶስታችንም ግዴታ ይረዳል። እሷ ጋር ስሄድ ከእንጀራ እናቴ ጋርም ከሁሉም ጋር ጣልታኝ ወሰደች። አስተምራታለሁ ብላ መሸኛ ወሰደች ምናምን። የትምህርቴ መሸኛ ቀደደችብኝ። ጸጉሬን ላጭታኝ የምታስተኛኝ ኩሽና ነው። እንግዲህ እንደሰማችኋት እቺ ልጅ ገና በህፃንነቷ ምንም ሳታቅ ገና 13 ዓመት እንኳን ሳይሞላት በቤተሰቦቿ የግል ፍላጎት የተነሳ ብዙ ህመሞችን ብዙ ስቃዮችን ያሳለፈች ልጅ ናት። ምንም እንኳን ዋንትያ ተደፍሬያለሁ ያለ ፍላጎቴ ባትልም አንዲት 13 ዓመት እንኳን ያልሞላት ህፃን ልጅ ግብረ ስጋ ግንኙነት ማድረግ ራሱ በህግም ሆነ በማህበረሰቡ ዘንድ ተቀባይነት የሌለው ወደፊትም ሊቆም የሚገባው ነገር ነው። ህግ ለዋንትያ ልጅ አባትም እኩል ነው መስራት ያለበት። አንድ ለአቅመ አዳም የደረሰ ማስተዋል ነገሮችን ክፉና ደጉን መለየት የቻለ ሰው አንዲት ህፃን ልጅ ገና ክፉና ደጉን ያለየች የ13 ዓመት ህፃን ልጅ ጋር ሲተኛ ህሊናው ሊጠይቀው ህግም ሊጠይቀው ይገባል። እንደ ማጥፋት እንደ በደል ሳይሆን እንደ ማንኛውም ሰው ንጹህ አይደለም። ማንም ሰው በደል ሊሰራ ይችላል፣ ማንም ሊያጠፋ ይችላል። ነገር ግን እቺ ልጅ በህይወቷ ብዙ ውጣ ውረዶችን፣ ብዙ ህመሞችን፣ ብዙ ያልበላችባቸው ሰዓቶች፣ ያልተኛችባቸው ሌሊቶች፣ እንኳን ያለቀሰችባቸው ሰዓቶች በጣም ረጅም መሆናቸውን ግዴታ ሰው እስኪነግረን መጠበቅ አይጠበቅብንም። ምክንያቱም ሁላችንም በየቤታችን ትንሽ ችግር እንኳን ሲያጋጥመን እንዴት እንደምናለቅስ እንዴት እንደምንታመም እናውቀዋለንና እንደዚህ ብሎ ማውራቱ ያን ያህል አስፈላጊ አይደለም። ነገር ግን አሁን ላይ እቺ ልጅ እውቅና ስታገኝ ልጅነቷን ሰውታ ህይወቷን አሳልፋ ብዙ ነገሮችን ከፍላ እዚህ ትልቅ ቦታ ላይ መድረስ ስትጀምር፣ ህይወቷን ማሻሻል ስትጀምር እንደ እህቷም እንደ ጓደኛዋም ያሳደገቻትን ልጅቷን ዛሬ ላይ የአባትነት ጥያቄ ሲጠየቅ ያማል። ምክንያቱም በክፉ ቀን ያልነበረ ወዳጄ
በደስታዬ ቀን ቢመጣ ወዳጅ አይደል። የሰው ባለፈው ስተቱ በደሉ ሳይበቃው አሁንም እንደ ጀብዱ በማህበራዊ ሚዲያ ላይቭ ስትሪም ላይ ቁጭ ብሎ እንደ ጀብዱ ይሄ ኖርማል የሆነና ማህበረሰቡን የተቀበለው እንደሆነ በአደባባይ እያወራ ያለው ሰው ነው እና ይህ ሰው ዛሬም ለዚች ልጅ ቢመጣ እውነት አባት ይሆናታል ወይ? እውነት ይጠብቃታል ወይ? እውነትስ የአባትነት ሚናውን ይወጣል ወይ? ይሄ አሁንም ማሳያችሁ ቪዲዮ ዛሬ ላይቭ ስትሪም ላይ ሲናገረው የነበረው ነው። ተመልከቱ። አትኮ ጣምታቷ ቢጠይቅስ ወንድ አይደለም እንዴ? ቢጠይቅስ ጠይቅ ያለ ብትልስ ጣምታና እንደው ሙልጅ ጋር ጣምታ ቢጠይቃት ወንድ እኮ ነው። ሴት ልጅ አዲስ ነገር አለ የነበረ ያለ የሚኖር ነው። እንደሰማችሁት ነው። ይሄ እንደ ነውር አይደለም፣ እንደ ነውር የሚቆጠር ነገር አለ። ቢደፍራትስ ደፍራት ብትሆንስ በቃ ብትደፈርም ይሄ ያልሆነ ነገር የሆነ ነገር ይሁን ያልሆነም የሆነም ቢሆን እንኳን በቃ በማትያ ችግር ይሆን እንጂ ነገ እኔም ቤት እናንተም ቤት አንቺም አንተም ቤት መምጣቱም አይቀርም። ነገ የ13 ዓመት ልጅ ወጣ ብትደፈር በፍላጎቷ ነው ተብሎ ፍትህ አታገኝ 13 ዓመት ሕፃን ልጅ መወሰን ትችላለች ሊባል ነው። ይሄ እንደ ማህበረሰብም እንደ ሀገርም እንደ መንግስትም ቆም ብለን ልናየው የሚገባ ትልቅ ችግር ነው። ይህንን ቪዲዮ የሚያዩ ይህን የ13 ዓመት ልጅ ግብረ ስጋ ግንኙነት መፈጸም ኖርማል መሆኑን የሚያዩ ልጆቻችን ስነ ልቦና ነገ እንደ ሀገር እንደ ህዝብ እንድንጎዳ ያደርገናል። ለዚህም ቆም ብለን ማሰብ ያለብን ይመስለኛል። ሀሳባችሁን፣ አስተያየታችሁን ለመቀበል ለመታረም ዝግጁ ነኝ።